እኔን ያለ ዋጋ የሾመኝ ውዴ ነው ከቤተ መቅደሱ በፍቅሩ አስጠለለኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። እንዳልዘምርልህ ከልካዬ ሰው ማነው? እኔን ያለ ዋጋ የሾመኝ ውዴ ነው ከቤተ መቅደሱ በፍቅሩ አስጠለለኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። ያለ ምክንያት የቆምኩ አይደለም መቅደሱ ተማርኮ ነው እኮ ልቤ በንጉሱ። ታዲያ ጠላቴ ሆይ ለምን አይገባህም? ሳመሰግን ብኖር ውዴን አልጠግበውም። ሰዎችን ልዘምር በስሙ ታጥቧልና ኃጢአታችን በደሙ። ሰዎችን ልዘምር በስሙ ታጥቧልና ኃጢአታችን በደሙ። እንዳልዘምርልህ ከልካዬ ሰው ማነው? እኔን ያለ ዋጋ የሾመኝ ውዴ ነው ከቤተ መቅደሱ በፍቅሩ አስጠለለኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። ወደ ክብሬ ድንኳን ቢከፋ መግባቴ ከአሕዛቡ መንደር ፈጽሜ መቅረቴ አንተን ባያስደስት ለእኔ ደስታዬ ነው። ጠላቴ ሆይ ይክፋ ጌታ ሰላሜ ነው። ሰዎችን ልዘምር በስሙ ታጥቧልና ኃጢአታችን በደሙ። ሰዎችን ልዘምር በስሙ ታጥቧልና ኃጢአታችን በደሙ። እንዳልዘምርልህ ከልካዬ ሰው ማነው? እኔን ያለ ዋጋ የሾመኝ ውዴ ነው ከቤተ መቅደሱ በፍቅሩ አስጠለለኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። ክብር ለእርሱ ይሁን ከኔን ተቀኘሁኝ። መቅደሱ እንዳልቆም ደግሞም እንዳልዘምር ሴራን ቢያደርግብኝ ጠላቴ ቢፎክር ምክንያት ስላለኝ ነው ለውዴ ዝማሬ ተመልሶልኝ ነው የቀደመው ክብሬ። ሰዎችን ልዘምር በስሙ ታጥቧልና ኃጢአታችን በደሙ። ሰዎችን ልዘምር በስሙ ታጥቧልና ኃጢአታችን በደሙ። እንዳልዘ
ፍቅሯ አስጠለለ